ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ውድ የእኔ ዩቲዩብ ተከታታዮቼ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ከስቻለሁ። ማርያምን ዛሬ በስመ አብ ልጅ ታማ ነበረ። ወፍ ወይም ደግሞ ጉበት የሚባለው በጣም አሟት ስለነበረ የእሷ ህመም እኔን ነው የሚያመኝ፣ እውነት ለመናገር ማለት ነው። በቃ ጭንቅ አልችልም፣ የእውነት ጭንቅ አልችልም። በጣም ከባድ ሆኖብኛልና እኔ ያስጨነቀኝ ኑሮዬ ምናምን አይደለም። አሁን ላይ ማርያም ኑሮንማ እያየነው እኮ ነው። እኔ ድሮ ሲጀመር ደህና ነገር እንዲኖረኝ ስላሰብኩኝ ስለወደፊት ዛሬ ሳይሆን ስለወደፊት ስለማስብ ጭንቅላቴ አርቆ ስለሚያስብ ሰፋ አድርጎ ሞት እንዳለ እያወቅኩኝ ግን ደግሞ ሞትን እየረሳሁት በጣም ብዙ አመት እንደምኖር አድርጌ ስለማስበው ነው ተጨናንቄ የነበረውና አሁን ለሱ ርቅ ያለው ትቻለሁኝ። እኔ ዛሬን ብቻ ነው የማስበው እና ዛሬን ስታስቡ ደግሞ የሆነ ነገር እንከን አይጠፋም። እግዚአብሔርን እኔ በጣም ነው የተቸገርኩት። አሁን ምን ሰራችሽ ብትሉኝ የልጅ ህመም በቃ የሆነ ነገር አሳክሚ በቃ አሁን ተሻላት ደግሞ ሌላ ነገር ያማታል። አሁን ይሄው በቃ እየከሰው ነው ማርያምን። አሁን ሰሞኑን በጣም ታማ ነበር እንዳልኳችሁ ጉበት ወይም ወፍ የሚባል ሐኪም ቤት ምንም አያውቁትም። ዝም ብለው የሚጠጣ መድኃኒት ይሰጧታል። ከዛ ስትታይ አይኗም ሽንቷም ድካም ወደ ላይ ማለቱ ምናምን ነገር ወፍ ነው ተብዬ እውነት ነበረ። ማሙ የእንትን ሐኪም ሄድኩኝ። መድኃኒት ተሰጣት ለአንድ ሳምንት። በጣም የሚያስፈራ መድኃኒት ነበረ የሚዋጥ እሱን የሚጠጣ እሱን ጠጣች እና ትንሽ ተሻላት እና በቃ ተሽሏታል ምናምን ብዬ እረፍ አልኩ ስል ደግሞ እንደገና ደግሞ ግለት በግለት ሆናለች ማለት ነው። እንዴት እንዳደረች እኔ ነኝ የሚያውቀው። እና በቃ የልጅ ጤና በጣም ነው የሚያሳስበኝ። እግዚአብሔር ምን እንደሆነች ምንም ሊገባኝ አልቻለም። በቃ ውስጧ ምን እንደሆነ ምን እንደተፈጠረ አለቀም። ምንቻ በየቀኑ የሆነ ነገር ያሟታል። እንዴ ጤነኛ ሆኖ መቸገር እኮ ደስ ይላል። ማርያምን ኧረ ወይኔ ትጂዬ በስመ አብ። አሁን ማለቄ ነው በቃ አሁን የለውም እንግዲህ ያው የሰው ልጅ በገንዘብ ብቻ አይደለም። ማርያምን ገንዘብ እናንተ ካወቃችሁበት አመጣጡ በጣም ቀላል ነው፣ በጣም ቀላል ግን ላወቀበት ሰው ነው እንደዛ ገንዘብ አክባሪውን ይወዳል ነው አውቃለሁ። አንድ አመት ሙሉ እንደዛ ስሰራ 5-10 እያልኩኝ ባስቀምጥ ኑሮ አይቸግረኝም ነበረ። ግን አሁንም ቸገረኝ ብዬ ማውራት ፈልጌ ሳይሆን እንደው ለልጅ ግን ዱዓ አድርጉልኝ፣ ጸልዩልኝ በማርያም በመድኃኒዓለም እንደው በኢየሱስ እንደው በአላህ ይሆንባችሁ። እውነቴን ነው። እሷ ብቻ ሳይሆን እኔ ራሴ ማለቂ እኮ ነው። እንዴት ነው ማሳድጋት እንደዚህ ነው? በአንዴ ክስ ታልኩኝ እኮ በ2 ሳምንት። እግዚኦ ማረና ክርስቶስ። ወዲስ ነው እንደው የኔ ድረስ እንደው ማነው የወሰደብኝ? ኧረ ማነው የወሰደብኝ? እንደው በማርያም ደግሞ እናንተ ሼር ይደረጋል፣ ሼር ይደረጋል። ያ ከዛ እንትን ሰብስክራይብ አድርጉኝ በማርያም። ተው ግን በማርያም ማሳከሚያም እኮ ያስፈልጋል። በነፃ ያሳክሙም። የእንትንም የዚህኛው መድኃኒትም ቢሆን በነፃ አይደለም እና ምንም ሌላ ነገር አይደለም። ማርያም እኔ ለማኝ እንድትሆኝ አልፈልግም። በስመ አብ ይሄ ቃል ራሱ እንዲወጣችሁ አልፈልግም። ግን ይሄን እንደ ማንኛውም ሰው ሰብስክራይብ አድርጉ፣ ላይክ አድርጉ። በቃ እንደዛ ነው የምፈልገው ማሮች። ያ ዛሬ እኖራለሁ፣ ነገን ደግሞ በምሰራው መኖር እፈልጋለሁ። እግዚአብሔር ጤናና እድሜ ነው የምፈልገው። አሁን እግዚአብሔር እውነቴን ነው የምላችሁ፣ ሁላችሁም በጤና አይፈትናችሁ። በልጅ ያላችሁ በልጅ አይፈትናችሁ ፍቅሮቼ። አዎ በጣም ከባድ ነው በልጅ መፈተን፣ በጣም ከባድ ነው። ለሚያውቅ ነው የሚያውቀው ማሮቼ። እኔ እሷ የቻልኩት ያክል የምትፈልገውንም የሚያስፈልጋትንም እያደረግኩኝ ነው። ያ እኔ ከአንድ 2 ቦታ ሰራለሁኝ። ሳገኝ ከበድ ያለ ስራም ሳገኝ እሰራለሁ። ዋናው ጤና ነው ብዬ ነው የምቀበለው። እኔ የተቀበልኩት እንደዛ ነው። እና ግን እንትን እንድትሉኝ እፈልጋለሁኝ። ሰፖርት የምታደርጉኝ ላይክ እና ሰብስክራይብ አድርጉ፣ ሰዓቴ እንዲሞላልኝ። ያው ተቀላችሁ ከአንድ 2 ዩቲዩብ ነበረኝ፣ እሱ ሁሉ ምንም ገደል ገብቷል። ወይ አይጠቀሙበት ወይ ለኔ ያልመለሱልኝ። ይሄው ምቀኛ መቼም ከሩቅ አይመጣም። ምቀኛ ከሩቅ አይመጣም። አንዳንዴ ደግሞ ሲደጋገምባችሁ ብዙ ነገር ነው የሚሆነው እና ያው ብዙ ነገር ተደራረበብኝ። ዩቲዩብም ቲክቶክም ኑሮዬም ከቤተሰብ ጋር ያለኝ እንደዛ ታማ ብታምን ባታምን አንድ ቤተሰብ ጋር ደውዬ ልጄን አሞታል ብዬ አልደወልኩም።
እመብራን። ምክንያቱም ተስፋ ቆርጫለሁ በቤተሰብ ልጄን እግዚአብሔር ሰላም ያደርግልኝ ነው የምለውና የሆነ ነገር እንኳን ብፈልግ የሆነ ምክር እንኳን ብፈልግ ቲክቶክ ላይ ወይም እዚህ ጋር መጥቼ ምን ላድርግ እንደዚህ ሆነች እንደዚህ ሆነ የምለው ማርያምን እዚህ ጋር መጥቼ ነው። ምክንያቱም ሰው ስለሌለኝ ነው። ሰው እያለ ሰው የሌለው ሰው ታውቃላችሁ። አሁን ደግሞ ባዶ ስለሆንኩ ማለት ነው። እግዚአብሔር ይመስገን ጤና ነው የምፈልገው። እንዳልኳችሁ ደጋግሜ የምላችሁ ጤና፣ በቃ ጤና ከማወራው ውስጥ ጤና እንዳትረሱብኝ እሺ። እንዲህ ዋናው ጤና ነው ልትሉ ትችላላችሁ። የሆነ ነገር ሳወራ ግን ዋናው ጤና ነው። እኔም እያልኳችሁ ያለሁት እሱን ነው። ግን ማርያምን በጤና አትፈተኑ፣ በልጅ አትፈተኑ እና ሰራ አድርጉ። እናንተም በደንብ ውጭ ያላችሁ እህቶቼ አበረታቱኝ። ማርያምን አንዳንዴ የሆነ ልጅ ሀፒ ስትሆን በጣም ደስተኛ ስትሆን እኔም ስራዬ ጥሩ ገቢ ሳገኝ ስራ ሳገኝ ምናምን ማለት ነው የሆነ ብቻ ጥሩ መልካም ነገር ሳገኝ በቃ ሞራል ያልኳችሁ እንዲህ ነው። በቃ ግንፍል ብሎ በቃ ኧረ ለነገ በቃ የሆነ እንደዚህ ከሰራሁኝ እለወጣለሁ ብዬ አስብና ከዛ ልጅ ስትታመም ደግሞ እየሰራሁት በሙሉ ይጠፋል። ምክንያቱም እኔ 1 ወር ሙሉ የሰራሁት በአንድ ቀን ሕክምና ሊያልቅ ይችላል። ገባችሁ? እና እግዚአብሔርን አመስግኑ ባላችሁበት። ተመስገን ብቻ። እኔ አላውቅም ምንም ወይ ሰፈሩ ልቀቀው እንደ ይሄንን ሰፈር ቤት አባቴ ሊድ ማርያምን እኔማ ቢጨንቀኝ ፀጉርሽ ልቁረጠው ወይ አልኳት። ልቁረጠው ወይ ፀጉሯ ማለት ይሄ እያካበድኩኝ አይደለም ማርያምን። እና ልጅ ያላችሁ የሆነ ነገራቸው ለሰው የሚስብ ከሆነ በጣም ነው የሚጨንቀው። ሲጀመር እንደው ጎራዳን ብትሆን ጉርርድ ብላ ሁሉ ነገሯ ቢያስጠላሽ ይሻለኝ ነበረ ማርያምን። በቃ እኔ ደግሞ አያስችለኝም። ፀጉሯን ስምርምር አረጋለሁ። ከዛ በቃ የሆነ ሌላ አረጋታለሁ። በቃ እንደዛ ነው ደስ የሚለኝ። ከዛ ግን ስትመለስ በቃ የሆነ ፍንፍን ብላ ቀጠልጥል ብላ ነው የምትመጣው። እኔ አላውቅም ማርያምን በጣም ነው የሚያስጠላው። ብቻ እግዚአብሔር ይመስገን። ግን ምን ማድረግ እንዳለብኝ ራሱ ግራ ገብቶኝ ነው ማርያምን ከእናንተ ጋር መጥቼ እንደዚህ የማወራው ምናምን። ጥሩ እህትና ወንድሞች አላችሁ ማርያምን እና እናንተ አይዞሽ ስለምትሉኝ ነው በኮሜንት ማለት ነው። እና ይሄኛው ዩቲዩብ ብዙም ገና ነው፣ ማንም ሰው አላወቀውም። ግን የምታውቁኝ ደግሞ አይዞሽ ቲጂዬ በርቺ፣ ፈጣሪ አለ ያልፋል አይዞሽ የሚለኝ። በእርግጥ እኔ ምን እንደናፈቀኝ ታውቃላችሁ ማርያምን። ጥሩ ጓደኛ አግኝቼ አጠገቤ ሆኖ ድሮ እምላለሁኝ እኮ ጓደኛ የሚባል ነገር የለኝም። እና እግዚአብሔር ምን አለበት ጥሩ ጓደኛ እንደራሴ እንደኔ በቃ ግልጽ የሆነች ሁሉ ነገር ፊት ለፊት የምትናገር በቃ ነገሮችን አቆይታ በኋላ ላይ ትልቅ ጸብ እስከሚመጣ የማትጠብቅ ምናምን ሰው ባገኝ ደስ ይለኛል። ግን ይሄ በመጠየቅ በምናምን አይገኝም። ሲጀመር ሁሉም ተፈራርቶ ስለሆነ እኔ ራሴ እፈራለሁ። እና የምናፈቅ መሰራችሁ በቃ የሆነ ሲከፋኝ ምናምን አይዞሽ ቲጂዬ ብሎ እቅፍ አድርጎ ምናምን ነገር ልክ እንደ ታላቅ እህት ሆነ እንደ ታናሽ እንደ ጓደኛ ብቻ እየፈለጉትን ብቻ ልባቸው ንጹህ ሆኖ ከልባቸው አይዞሽ የሚለኝ ሰው ነው የምፈልገው። ጌታ እንዴት ያስጠላል ብቸኝነት። ግን ደግሞ እንትን ሰላም አግኝቻለሁ እውነት ለመናገር ከነዛ ክፉ ሰዎች ጋር አብሬ አሻሸ ገዳሜ ከሚሉኝ አውቀው እንደዛ መልካም መስለው ከሚጎዱኝ ሰዎች ጋር መለያየት ለኔ ሰላም አግኝቻለሁ። ግን ትንሽ ይከብዳል። ሰው እያላችሁ ሰው ማጣት በጣም ከባድ ነው። ኤኒዌይስ እኔ እንድታደርጉልኝ ፈልገው ዱአ አድርጉልኝ፣ ጸልዩልኝ። በቃ ልጄ ሰላም ትሁን፣ ልጄ ጤነኛ እንድትሆንልኝ ብቻ በቃ ወደ ጤናዋ ትመለስልኝ ማርያምን። እንደዚያም በቪዲዮ ምናምን ስታዩት በፊልተር ምናምን ስለሆነ የታመመች ምናምን ህመሟ ውስጥ ነው። በቃ እኔ ምንም ሊገባኝ አልቻለም ማርያምን። ረበስ እኔ ከመጣኝ 6ኛ ወር አሁን ወደ 7 እየሄድኩ ነው። ስንት ጊዜ ነው በቃ ሐኪም ቤት የሚወስዳት? ስንት ጊዜ ነው እንዴ? አይለቃትም እንዴ? ምንድን ነው በዚህ ስሎ በዚህ ጸበልም ወስዳታለሁ። ያው አንዳንዴ ነው ጸበል እንኳን ውሸቴን ነው። አሁን ከመጣው ስውሯ ማርያም ወስጃት ለ5 ቀን ምናምን ተጠመቅን አይደለም የሚባለው። በስመ አብ ወልድ ሰው እንዲህ ወንድ ይዟት ነበር የምትጠመቀው እምቢ ብላ ማለት ነው። ከዛ ደግሞ አሁን እየቆረብኳት ነው። እኔ አለቅም ብቻ እና የሚወሰደው ቦታ በሙሉ እየወሰድኩኝ ነው። የሚያስፈልገውን እያደረግኩኝ ነው። በዳሪያለም ደግሞ እሱ ይጨመርበት። እናቴ ድንግል ማርያም አንቺ ጠብቂልኝ። ዋናው ጤና ነው ማርያምን እና እንድትጸልዩልኝ ነው የምፈልገው ማሮቼ። ሰብስክራይብ አድርጉ። ያው ለስራ ምንም ገንዘብ ሲኖር ነው ደግሞ ለሁሉም ነገር ማለት ነው።
ከሌለ በጣም ከባድ ነው። እኔ እንደሆነ እድል የለኝም እናቴ እንደዛ ተሰቃይቼ እንኳን ባዶ እጅን ስሆን ማንም ምንም አላለኝም። ስለዚህ እግዚአብሔር እሱ ራሱ ይረዳኛል። ያ እኔ ከሰው መጠብቅም አልነበርኩኝም፣ አሁንም አልጠብቅም። እንደዛ ልላችሁ ፈልጌ ነው እና ወዳችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ቀን